እኔ እንዳሳየኋችሁ 63500 ይሄ እኮ ዝም ብሎ አይደለም። እኔ ምንም የሰራሁት ነገር የለም። የእናንተም ላይ ስለሚቆጥር አንዳንዶቻችሁ ታውቁታላችሁ። I received today's reward. ምክንያቱና ለምን ሪሲቭ እንድትሉ እንዳላደረጋችሁ ቪዲዮው ላይ በደንብ መግለጫ ስለሚሰጥበት በደንብ ተከታተሉኝ እስከ መጨረሻው። ሁሉንም ሩሎችንም እያነሳን እንነጋገራለን። ምክንያቱም ቀላል ነገር አይደለም። በነገራችን ላይ እዚህ ጋር አዲሱ አፕዴት ይዞት የመጣው ከ200 እስከ 500 ከፍ አድርጎታልና ይሄ ደግሞ አንድ ሰው ከየትም መጥቶ ስለተቀመጠላችሁ ነው። ግን ሪሲቭ ማንለው ወይም ያልመጣላችሁ ለምንድን ነው የሚለውን በደንብ ማብራሪያ ሰጥበታለሁ። እስከ መጨረሻው ለመከታተል ሞክሩ። ጥያቄ ካላችሁ በኮሜንት ሴክሽኑ ላይ ጻፉልኝ፣ ምላሽ እሰጣለሁኝ። እንዲሁም ሰብስክራይብ እና ላይክ እያደረጋችሁ ቻናሉን ሰፖርት አድርጉ። እየሰሩ ይገኛሉ ማለት ነው። ስለዚህ አሁን እኔ ቀጥታ ወደ ሜሴጅ ይገባና ያለውን መረጃ በደንብ እስቲ ዘርዘር አድርገን ኢንካም ሪማይንደር የሚለው ላይ ትገባላችሁ። እዚህ ጋር ማለት ኢንካም ሪማይንደር ማለት ይሄ ማለት ነው። እዚህ ጋር ስንገባ ዝርዝር ያሉ ሀሳቦችን እኛ በደንብ ያላየናቸውን ዝርዝር ሀሳቦችና እኛ ዝም ብለን ሪሲቭ አድርገን መውጣት ብቻ ሳይሆን እዚህ በደንብ አንብቡት። ኢንቫይት ገስትስ ቱ ኮሆስት ኤር ኮይንስ ኢንስታንትሊ ያው ለተከታታይ በደንብ ሪሲቭ እንድናደርግ እዚህ ጋር ኢንፎርም ያደርገናል ማለት ነው። አሁን ለምሳሌ ሰሞኑን የነበረው 200 እዚህ ጋር አሁን ስንት አድርጎልናል ማለት ነው? 500 አድርጎልናል። ይሄ በቀስት ያሳያችሁ 500 የማንኛውም ጀማሪም ሆነ ማንም ሰው አንተ ጋር ወይም አንቺ ጋር ሰው መጥቶ ፓርቲ ላይ ወይም ደግሞ ላይቭ ላይ ለአንድ ሰዓት ከተቀመጠላችሁ ይሄንን አማውንት ከአንድ ሰው እንግዲህ ልብ በሉ፣ በጣም ትንሽ እንዳይመስለን በጣም ብዙ ነው። 200 የነበረው ወደ 500 ከፍ አድርጎ ነው። አሁን ለምሳሌ እኔ እዚህ ጋር ያው 500 ማን 4500 ኮይን ሪሲቭ እንዳደርግ እየጋበዘኝ ይገኛል ማለት ነው። ይሄንን ሪሲቭ ማድረግ እችላለሁ። ይሄው እዚህ በቀስት ያመለከትኩት ቦታ ላይ available for today ይልና የዛሬ ከ59000 በታች ላይ ያው አመልክቶ አስቀምጦልኛል ማለት ነው። ይሄ ማለት ከጧት ጀምሮ እንግዲህ በደንብ ሞቲቬት እያደረጋችሁ ልጆች እዚህ የሚቀመጡ 4500 እንግዲህ ዝም ብሎ ተራ የመጣ ምክንያቱም ማንም መጥቶ ይቀመጣል። ሪሲቭ ማድረግ ብቻ ነው የኔ ስራ። ተግባባናል። ሪሲቭ ማድረግ ብቻ ነው የሚሆነው። ይሄው ሪሲቭ አደረኩት። ይሄው በደንብ እያሳየናል። ኮንፊርም ለዋለሁኝ። አሁን 63500 ሆነልኝ ማለት ነው። ከዚህ የሰጠኝ ነው። ይሄ እንግዲህ ይህ አገልግሎት ወይም ደግሞ ይሄ ቻሌንጅ የሚሰራው ፎር አፍሪካንስ ኦንሊ ነው። አሁን የምገባበት መረጃ ውስጥ ገባና አሳያችኋለሁ። በነገራችን ላይ ቪዲዮውን እስከ መጨረሻው ተከታተሉ። ሌሎችንም እንትኖች ሪሲቭ ማድረግ አልቻልኩኝ የምትሉት ወንድሞ ይኸው ኢን ፕሮግረስ ነው አይደል የሚለው በአብዛኛው ይኸው እዚህ ጋር ኢን ፕሮግረስ ነው የሚለን። ይሄ ማለት በሂደት ላይ ነው። ልብ ብላችሁ በደንብ መረጃውን ስሙኝ። በሂደት ላይ እያንዳንዱ ሰው ደግሞ ስታዩ 56 ደቂቃ ከ60 20 ደቂቃ ከ60 2 ደቂቃ ምናምን 37 እንደዚህ እያለ 22 ደቂቃ እያለ የሁሉም ተቀምጧል። ይሄ ማለት የተቀመጥነው የደቂቃ መጠን ነው የሚያሳየን በነገራችን ላይ። ነገር ግን አንዳንድ ጊዜ ይኸውላችሁ ይሄ 500 የሚለው ደግሞ እዚህ ጋር 500 የሚያሳየን እነዚህ ኮምፕሌትድ ናቸው። ኦልሬዲ እኔ ጋር ቁጭ ብለው ሰርተው ለእኔ ኢንካም ጀነሬት እንዳደርግ ኮንትሪቢዩት ያደረጉ ወይም ደግሞ የድርሻቸውን የተወጡ ናቸው። እዚህ ጋር ደግሞ ታች ላይ ያው ቦታው ሲሞላንት ስለሚል ነው። ይሄ ሰው ደግሞ ዴዲኬትድ ቱ ምንድነው የሚለን? ዴዲኬትድ ቱ ዚዳን ኮይንስ ይላል። ይሄ ማለት እኔ ጋር ከተቀመጠችው በላይ ዚዳን ቤት ተቀምጣል። ሁለት ቦታ ነው የተቀመጠችው ማለት ነው። ገባችሁ አይደለ? 50 ከሆነ የሆነ ኮንትሪቢዩሽን እኔ ቤት በብዛት የምመጣ ከሆነ እኔ ቤት ያ ኮይን ይገባል ማለት ነው። አንድ ደቂቃ ከበለጠ ወይ እዛኛው ቤት ነው ወይ እዚህኛው ቤት። አሁን እነዚህ ፕሮግረስ የሚላችሁ እዚህ ጋር ፕሮግረስ የሚላችሁ ሙሉ ያልተቀመጡ ናቸው። ወይም እኔ ቤት ወይ ሌላ ቤት ጀምረው የተቀመጡ ሰዎች ናቸው ማለት ነው። ፋይናሊ ማታ 12 ሰዓት ሲሆን ወይ እናንተ ጋር ወይ እዛኛው ቤት መሆኑን ታውቃላችሁ ማለት ነው። ስለዚህ በዚህም ማወቅ ይቻላል። ይሄ አንደኛው መረጃ ነው። ሩሉ ምንድን ነው የሚለው በትክክል ከሰራንበት ይሄን ያህል ያው ለምሳሌ እኔ እንዳሳየኋችሁ 63500 ይሄ እኮ ዝም ብሎ አይደለም። እኔ ምንም የሰራሁት ነገር የለም። የእናንተም ላይ ስለሚቆጥር አንዳንዶቻችሁ ታውቁታላችሁ። ያልሰራላችሁ ግን ፓርቲያችሁ ላይና ላይቫችሁ ላይ ለ60 ደቂቃ ያው እዚህ ጋር እኮ አሳይቻችኋለሁ አይደለ? 60 ደቂቃ ትላለች እዚህ ጋር፣ እዚህም 60 ደቂቃ ከ60 50 ተቀምጣለች። ሁለተኛዋ ሶስተኛዋ ደግሞ 1 ደቂቃ ከ60
የአንደኛዋ 8 ደቂቃ ከ60 ማለት ነው። እንደዚህ ሶስተኛው ላይ ስንሄድ ገነት የሚለውን ለምሳሌ 9 ደቂቃ ከ60 ማለት ነው። እንደዚህ እያለ ኢን ፕሮግረስ ይላል። በሂደት ላይ ያሉትን ነው አሁን ይሄ የሚያሳየኝ ማለት ነው። ኮምፕሌት ሲያደርጉ ደግሞ ታች ላይ እንዲህ ስክሮል ስታደርጉት ኮምፕሌትድ ይላችኋል ማለት ነው። ኮምፕሌት ይኸው የተጠናቀቀ ብሎ በእንትን ያስቀምጥልኛል ማለት እንደዚህ አድርጎ እኔ ጋር ገቢው በትክክል መግባቱን ይሄ በቀስት ያመለከትኩበት ቦታ ያሳየናል ማለት። ስለዚህ ከአንድ ሰው 500 አገኛችሁ ማለት ከመቶ ስንት ነው? 50 ሺህ እኮ ማለት ነው። 50 ሺህ ደግሞ ከሺህ ብር በላይ ነው ማለት ነው። ሶ እዚህ ጋር ሩሏን እስቲ ላሳያችሁ። እዚህ ጋር ይኸውላችሁ በቀስት ያመለከትኩበት የጥያቄ ምልክት አለች አይደል? አናቷ ላይ ዶንት ፎርጌት ቱ ሲ ዚስ ዋን ይኸው በክብ ያረኩበትና በቀስት ያሳየውባት ላይ የጥያቄ ምልክት አለ። እሷን እንኳን እስቲ ምንድነው ትእዛዙ? ሩሉ እስቲ ለና ሩሏን this event is available only to users in Africa ይለናል። ይሄ በአፍሪካ ብቻ ነው። ፈረንጆች መጥተው ስለተቀመጡ አይሰራልንም ማለት። እሱን በተቻለ መጠን ያው ሰው ማባረር ባያስፈልግም ግን ተጠቃሚ እንድትሆኑ አፍሪካውያኖችን ኢንቫይት ማድረጋችሁ ጥሩ ነው ማለት። ኢንቫይት ስላችሁ እዚህ ጋር እንዲቀመጡ ነው። ኢንቫይቴሽን ሌላ ጉዳይ ነው። እዚህ ጋር ኢንቫይት የምታደርጓቸው ደግሞ either on your live or on your party participate እንዳደርጉና for 60 minutes or ለአንድ ሰዓት እንዲቆዩ በማድረግ እናንተም ታገኛላችሁ፣ እነሱም የራሳቸውን ሰርተው ይሄዳሉ። ነምበር 2 earn 500 coins for each on mic guest in your live። ይሄ ላይቭ ላይ ነው። በአንድ ለምሳሌ ላይቭ ላይ 8 ሰዎች ማስቀመጥ እንችላለን ማለት ለአንድ ሰዓት ከቆዩ 8 ሲባዛ በ500 4000። ሶስተኛ ህጉ ምንድነው የሚለን? earn 500 coins for each guest in party crown sets ይላል። ክሮውን ማለት ይሄ የሴቶች ወንበር ለማለት ነው። ዝቅ ስንል ሁሉንም ክሮውን ለማድረግ ደግሞ ምን ማድረግ እንዳለብን ይነግረናል ማለት ነው። አራተኛ each user can contribute up to 1 hour per day to live and party hosts። ይሄ ማለት አንድ ሰው እኔ ቤትም ሌላ ሰው ቤትም ሄዶ ኮንትሪቢዩሽን ይኖረዋል ማለት አይደለም። ለምሳሌ ሴቶች 2 ሰዓት ጠምጣችሁ 1600 ነው አይደለም? የመጀመሪያው ሰዓት ብቻ ነው የሚቆጠረውና 1 ሰዓት በቀን ነው ማለት ነው ኮንትሪቢዩት የሚያደርጉት አንድ ሰው። ስለዚህ አምስተኛ ኖ ዴይሊ ሊሚት ፎር ላይቭ ኤንድ ፓርቲ ሆስት ሪዋርድስ። እናንተ ቤት ቀኑን ሙሉ እንትናችሁ እስከቻለ ድረስ የእናንተ ሴት ወይም መቀመጫው እስከቻለ ድረስ ወንበራችሁ ቀኑን ሙሉ ሊሚቴሽን የለም ወይም ደግሞ ምንም ገደብ የለም ይለናል። ስድስተኛው ህግ ደግሞ ላይቭ ኤንድ ፓርቲ ሆስትስ መስት ክሌም ሪዋርድስ ማኑዋሊ። ያው ሪዋርዳችሁን ስጦታችሁን ራሳችሁ ናችሁ አውቶማቲካሊ ወደ እናንተ እንትን አዳ አያደርግም። እናንተ ናችሁ አውቶማቲካሊ ማኑዋሊ ክሌም ወይም ደግሞ መውሰድ ያለባችሁና ሪሲቭ ታደርጉታላችሁ ነው የሚለን። unclaimed rewards will expire the next day። ይሄ ያው በየ24 ሰዓቱ ሮቴት ስለሚያደርግ ልክ ማታ 1 ሰዓት ሲል ይሄኛው ኤክስፓየር ያደርግና ወደዛው ወደ አዘር ኢንካማቸው ተመላሽ ይሆናል ማለት ነው። 8ኛ ቲፕ ስቲልና ኦኬ 7ኛ ይቅርታ ፌክ ኦር ዱፕሊኬት አካውንትስ ዊል ኖት ቢ ካውንትድ ይለናል። ይሄ ዝም ብሎ ፌክ የሆነ ወይም ደግሞ ላይቭ ላይ ፓርቲ ላይ እንትን ሮቦቲክ የሆነ አንዳንድ ጊዜ በጣም ብዙ ፈጠራዎች አሉ በነገራችን ላይ። ይሄንን ለመሰብሰብ ብቻ ሮቦቲክ የሆኑ ሴቱ ላይ የተቀመጡ አዳዲስ አካውንቶች ከፍተው ማጭበርበር የሚችሉ የኮይን መሰብሰቢያ ዘዴዎች አሉ። ይሄ ምንድነው የሚባለው? ቡት ነው የሚባል ነገር። በዛ አይነት መልኩ የተሰራ ደግሞ ተቀባይነት የለውም ይለናል። ቲፕስ የሆነ ተጨማሪ ነገሮች ኤና ቢ ብሎ ደግሞ 8ኛ ላይ ላይቭ ሩምስ አለው አፕ ቱ 8 ማይክ ገስትስ ኤንድ ፓርቲ ሩምስ ሃቭ አፕ ቱ 5 ክራውን ሴትስ ይለናል። ይሄ ቅድም ተናግሬዋለሁ። ላይቭ ላይ ከሆነ 8 ወንበሮች ናቸው አይደለ ገስት ላይ የምናስገባቸው። ፓርቲ ላይ ደግሞ 5 ክራውን ሴት፣ አምስቶቹ ያው የሴቶችን ነው አሁን ትኩረት እየሰጠ ያለው አስታውሳችኋል። ቢ ላይ ደግሞ ኦል ቪአይፒ ሴትስ አር ክራውን ሴትስ። ያው ቪአይፒ ስንገዛ በአዲሱ አፕዴት ሙሉ የሴቶች ክራውን ወይም ደግሞ የንግስቶች ወንበር ይሆንና እዛ ላይ ሁሉም ሰው ወንዱም ሴቱም ሲቀመጥ ተከፋይ እንሆናለን ማለት። ይሄ እንግዲህ ቪአይፒ ያላችሁ ሰዎች ክራውን ወይ ወደ ቢጫ መለስ ያለ ከለር ሆኖ ታዩታላችሁ። ያንን እየነገረን ነው ማለት ነው። ኤንድ ይላል ዳይመንድ ኤንድ ኤስ ቪአይፒ ካን አንሎክ ኢፒክ 25 ክራውን ሴትስ ፓርቲ ሩምስ ይለናል። ይሄ ያው አዲሱ አፕዴት። ይሄንንም ቪዲዮ ሰርችበታለሁ ማለት ይቻላል። 25 ወንበር ተለቋል ታውቃላችሁ አይደለ? 16 ወንበሩን ነፃ አረገና ከዳይመንድ ቪአይፒ እና ከኤስ ቪአይፒ ወደ 25 ወንበር ከፍ አድርጎታል። ያው ተወዳዳሪም ከኋላ ሌላ አፕሊኬሽን እየመጣበት ስለሆነ ነገሮችን
ሞር ከዚህ በላይ ወደ 40 ነው ምናምን ወንበር ያለው አፕሊኬሽን አይቻለሁና ከዛ እይታ አንፃር mesela 25 ወንበር አለ። ያ ሙሉ 25 ሰው ሲቀመጥ 25 ሲባዛ በ500 you will receive at around 25,000 once ማለት ነው በአንድ ሰዓት። ስለዚህ ይሄ ደግሞ አውቶማቲካሊ ህይወት ይቀይራል። እውነት ለመናገር እንዴት ሰዎችን እንያዛቸው ወንበር ላይ ይሄ እንግዲህ ሲስተማቲካሊ እናንተ በጣም ጎበዝ መሆን አለባችሁ። ስለዚህ ይሄን በማየት ይሄንን እድል ተጠቀሙበት እላችኋለሁኝ። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። በደንብ ተጠቀሙበት። እንዲሁም ደግሞ ኮሜንት ሴክሽን ላይ ደግሞ ያልገባችሁ ግልጽ ያልሆነላችሁ ሐሳብ ካለ አሳውቁኝ። በደንብ ለማብራራት እሞክራለሁ። ለዛሬ ይሄን ይመስላል። ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ። I am Ethiopian beer, rich in history and value.